ነፍስ ወከፍ ወታደር ጠመንጃ ጀምሮ የተለያዩ መድፎች ሚዲየም ሬንጅ ያላቸው ዛሬ እነ ኢራቅ የሚመጻደቁባቸው አይነት ሮኬቶች የአውሮፕላን ቦምቦች መስራት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች የማምረት አቅም ያለው ፋብሪካ ገንብታለች። የወተት ጡጦውን እንዳገኘ ህፃን ጠቅላይ ሚኒስትሩ ጎምጅተዋል። ከረሜላ እንዳገኘ ታዳጊ ተደስተው ምራቃቸውን ዋጥ አፋቸውን ከፈት ዘጋ እያደረጉ መደሰታቸው ለማሳየት ጥረዋል። ይህ የአንድ ሆስፒታል ምረቃ የግድብ ግንባታም አይደለም፣ የሰው መግደያ ጥይት ነው። እናም የጦር ኃይሎች ጠቅላይ አዛዥ ከመግደያ መሳሪያዎቻቸው ፊት ቆመዋል። አጠገባቸው የነበሩት ብርሃኑ ጁላ ትተዋቸው እስኪሄዱ ድረስ እሳቸው በእነዚህ ጥይቶች ላይ ፈዘው ቀርተዋል። ባሳለፍነው ረቡዕ ከሰዓት የብልጽግናዎች አለቃ ሚስታቸውን ምክትላቸውንና ኢታማዦር ሹማቸውን ይዘው ተገኝተዋል። ደግሞም ፋብሪካ ተከልን ከክላሽና ስናይፐር እስከ ታንክና ዲሽቃ ድረስ እያመረትን ነው ብለዋል። ጥይትም ለውጭ ሀገር እየሸጥን ነው ሲሉ ተደምጠዋል። ኢታማዦር ሹሙ ደግሞ የለም ፋብሪካውን አሻሻል ነው እንጂ አዲስስ አልተገነባም ብለው ይናገራሉ። የሚያመርተውም ጥይት እንጂ ጠቅላይ ሚኒስትሩ እንዳሉት ታንክና ብሬን አለመሆኑን በሌላ መንገድ ይገልጹታል። በእኔ የመሪነት ዘመን ይህ ሆኖ በማየቴ እደሰታለሁም ይላሉ። እዚህ ውስጥ ግን ተግተልትለው የቀረቡ ውሸቶች አሉ። በተለይ ጠቅላይ ሚኒስትሩ የዋሹት ብዙ ነው። በዚህ ዝግጅት ትናንት አንድ ቦታ ላይ ቆመው በ6 ደቂቃ ውስጥ የዋሹትን 7 ውሸት በዝርዝር እናቀርበዋለን። የጦሩ ጠቅላይ አዛዥም የጦሩ ኤታማዦር ሹምም በአጽንኦት የተናገሩት እስከዛሬ ጥይት እየገዛን ነበር፣ አሁን ራሳችንን ችለናል የሚለውን ነው። ራስን መቻል የሚለውን ነገር ወደ ጎን ብለን ጥይት እንገዛ ነበር ያሉት ነገር ላይ ያለውን እውነት እንመርምረው። ይህ ጎምዛዛ ነው። ጦር መሳሪያ እንደ አስቤዛ በየሳምንቱ የተገዛበትን ሰሞን በዝርዝር እናነባለን። ብዙ ቤተሰብ እንደምታስተዳድር እናት በየ3 ቀኑ ገበያ ያስወጣቸውን የጦር መሳሪያ ሸመታ ዝርዝር ሰነድ በየትኛው ቀን ከየትኛው ሀገር እንዴት ተገዛ የሚለውን አንድ ባንድ እንመለከተዋለን። በጆንያ ዶላር ተሸክመው የሚሄዱ ጄኔራሎች ለሸመታ ወደ ባኩና ሞስኮ ሲመላለሱ የነበሩበትን ሁነት በጥልቀት እንዘረዝረዋለን። እዚህ ጋር ደግሞ አንድ አስገራሚ ሁነት አለ። ብልጽግናዎች በዚያ በደጉ ዘመን ጦር መሳሪያ በኮንትሮባንድ ጭምር ይገዙ የነበረው ከሻቢያ ባለስልጣናት ጋር ነበር። ከፋዮቹ የአዲስ አበባዎቹ ሰዎች ናቸው። መሳሪያዎቹ ተገዝተው በምጽዋና አሰብ ወደብ በኩል በቦሌ ኤርፖርትን በኩል ሲገቡ ዝርዝራቸውን ሻቢያዎች ያውቃሉ። የብልጽግናን የጦር መሳሪያ ደንበኞች አሳምረው የሚያውቁት ሻቢያዎችም ከአዘርባጃን ተገዝቶ ሲጓጓዝ የነበረ መሳሪያን መንገድ ላይ ዘርፈው አስቀርተውታል። 3 መርከብ ሙሉ መሳሪያ፣ 3 መርከብ ሙሉ ተተኳሽ ከባኮ ተነስቶ የአዘርባጃንን ሰንደቅ ዓላማ ሰቅሎ ሲጓዝ ሻቢያ ጠልፎ የራሱ አድርጎታል። ሲኤምኤስ ፓቪሊያን፣ ሲኤምኤስ ኢጂአይዲ እና ሲኤምኤስ 3 የተሰኙት እነዚህ መርከቦች ገና ሲነሱ የጫኑትንና መዳረሻቸውን የሚያውቁት ሻቢያዎች ባሳለፍነው ህዳር 7 2024 አግተው አራግፈው ወስደውታል። የአስመራ ባለስልጣናት እነዚህን መርከቦች ከዚህ ቀደምም በሚገባ ያውቋቸዋል። ሻቢያዎች እንዲህ ያሉ ጉዳዮችን ለማወቅ እንዴት ቻሉ የሚለው ጥያቄ በዚያ በፍቅራቸው ዘመን አብረው አዘርባጃንም ድረስ ሄደው ብልጽግና እየከፈለ ሻቢያ እየደለለ ጦር መሳሪያ ይገዙ ስለነበርና ግንኙነቱ ሲመሰረትም ዋና መስራች ስለነበሩ ነው የሚል ምላሽ አለው። በሻቢያ የተበላውን ተተኳሽ ለማስመለስ የአፍሪካ ህብረት ከፍተኛ ሹማምንትና የሶማሊያው ሐሰን ሼክ ጭምር ምልጃ የላከው የብልጽግናው መንግስት ከአስመራ በጎ ምላሽ አላገኘም። የከፈለበትን ተተኳሽ እንደማያገኝ ያወቀው ብልጽግናም ቁርጡን ሲያውቅ እኔስ ተተኳሽ ማምረቻ አለኝ ለማለት ያህል ትናንት ደርግ የሰራውን ኢህአዴግ በሜቴክ ስራ አድርጎ ጥይትን መሳሪያም ሲያመርትበት የነበረውን ፋብሪካ እንደ አዲስ ክስተትና በቅርብ እንደተተከለ ተደርጎ እንዲታይ ጥሯል። ጓዳ ጎድጓዳውን ገላልጠው ለሻቢያ ሲያሳዩ የነበሩት ጠቅላይ ሚኒስትሩ ከሻቢያ ጋር ከተለያዩ በኋላ ባለው ጊዜ ውስጥ ይህንን ፋብሪካ ሰርተው ያቀረቡ ለመምሰል ጥረዋል። ለዚህ የምርመራ ዘገባ ምንጭ የሆኑትን መረጃዎች ከመከላከያ ሎጂስቲክስ፣ ከዲፕሎማቶች፣ ጉዳዩን ከሚያውቁ ግለሰቦችና ኃላፊዎች አግኝተናል። አመስግነን ወደ ዝርዝሩ እንገባለን። አብራችሁን ስትቆዩ የሚባክኑ ደቂቃዎች አይኖሯችሁም። በመጀመሪያ ጠቅላይ አዛዡና ጠቅላይ ኢታማዦር ሹሙ በተከታታይ ይቅረቡ። 2014 ጥይት እንገዛ ነበር። ያኔ ጥይት ለመግዛትም ችግር ነው። ምክንያቱም ወዳው ወጥተ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ ዓመት ይልሃል። አንተ የምትፈልገው አሁን ነው። ሁለቱም ኃላፊዎች ልክ ናቸው። በተለይ ፊልድ ማርሻሉ በጣም ልክ ናቸው። መሳሪያ የሚገዙት ግን እንደ ከረሜላ በየቀኑና በየሰዓቱ ነበር። በተለይም በ2013 እና በ2014 የነበሩበት ሁኔታ ይህንን በሚገባ የሚያስረዳ ነው። እንደ ከረሜላ ዛሬውኑ ይምጣልን ብለው ጦር መሳሪያ ግዢ ሲወጡ ነገሩ ሁሉ ዳገት ሆኖባቸው ነበር።
ዘርዘር ያሉ ምክንያቶች አሉት። በአንድ በኩል የጦር መሳሪያ የሚሸጡላቸው ሀገራት ማዕቀብ ውስጥ የነበሩ ናቸው። ለእነዚህ ሀገራት በባንክ ገንዘብ መላክ አልቻሉም። በሌላ በኩል ደግሞ ብልጽግናዎች ብዙ መሳሪያ ይፈልጉ ነበር፣ ደግሞም በቂ ገንዘብ የላቸውም። የባንክ ሂሳባቸው ደግሞ ተዘግቶባቸው ነበር። እዚህ ጋር የጠቅላይ ሚኒስትሩን ንግግር እናስታውሰው። በ2013 ሰኔ ወር ላይ አሸንፍ ያለው እንደ ዱቄትም ተበትኗል ያሉት ኃይል መልሶ ማጥቃት አድርጎ ከትግራይ ባባረራቸው ማግስት በአዲስ አበባ አንድ የኢንዱስትሪ ፓርክ ግቢ ውስጥ የመንግስት ጋዜጠኞችን ሰበሰቡ። ጠላት የሆነው የትግራይ ህዝብ ሲወጋን ከረመ። መቀሌን በሻሻ አድርገናት ወጣን። አሁን ደጀን ወደ ሆነው የአማራ ህዝብ ውስጥ ገብተናል። ከዚህ በላይ እዚያ እየተዋጋን እየተጋጋጥን መቆየት የለብንም። ይህንንም ለማድረግ አቅም የለንም። መሳሪያ መግዛትም አልቻልንም። ጀርመንና ኒውዮርክ ያለውን የባንክ አካውንታችንንም ዘግተውብናል በማለት አብራሩ። ይህ ንግግራቸው ለሚዲያ ሲተላለፍ ግን የጦር መሳሪያ ግዥና አቅም ማጣትን የተመለከተው ክፍል ተቆርጦ ወጣ። በእርግጥም ልክ ነበሩ። ጠቅላይ ሚኒስትሩ ጦር መሳሪያ ለመግዛት የሚጠቀሙበት ሲቲ ባንክ ጀርመንም ሆነ አሜሪካ የነበረው ቅርንጫፍ ታግዶባቸው ነበር። ደግሞም ባይታገድም በዋናነት የጦር መሳሪያ የሚሸምቱባቸው ሀገራት በጦር መሳሪያ ማዕቀብ ውስጥ ስለነበሩ በሲቲ ባንክ በኩል ገንዘብ መላክ አልቻሉም። የብልጽግናዎች ዋና የጦር መሳሪያ ገበያ ሆና የከረመችው አዘርባጃን ነች። ይሁን እንጂ አዘርባጃን በጦር መሳሪያ ሽያጭ ማዕቀብ ውስጥ የምትገኝ ሀገር በመሆኗ ከባኮው መንግስት ጋር ጥይትም ጠመንጃም መግዛት ቀላል አልሆነም። እናም በሻቢያ ሰዎች አገናኝነት የአዘርባጃን መንግስት በራሱ መርከቦች ጭኖ እንዲያጓጉዝ ገንዘቡም በሻንጣ እየተወሰደ እንዲከፈለው ማድረግ የሚለው መፍትሄ ሆነ። ይህ በሲቲ ባንክ ውስጥ ያለው የመንግስት አካውንት ከመዘጋቱ በፊትም ከመለቀቁ በኋላም የተፈጸመ ነገር ነው። ይህንን የጥቁር ገበያ ያመቻቹትና በኋላም በሻንጣ ብር እየያዙ ሄደው አብረው ሲያጋዙ የነበሩት ደግሞ የሻቢያ ባለስልጣናት ናቸው። በፊልድ ማርሻሉ ገለጻ ጦር መሳሪያ እንደ ከረሜላ የተሸመተው በዋናነት ከአዘርባጃን ሲሆን ጊዜው ደግሞ ከ2013 ሰኔ ጀምሮ ባሉት ጊዜያት ውስጥ ነው። በየትኛው ቀን ምን ከየት ተገዛ የሚለውን በዝርዝር ለመመልከት ከሰኔ 24 2013 እንጀምር። ሰኔ 21 2013 ከትግራይ ተሸንፈው የወጡት ብልጽግናዎች ጦር መሳሪያ ሸመታ ዶላር በሻንጣ ይዘው ሻቢያን ከፊት አስቀድመው የተሰማሩት ከ3 ቀናት በኋላ ማለትም ከሰኔ 24 2013 ዓ.ም ጀምሮ ነው። በዚህ ዕለት 700 ኦራል 40 ባለ 155 ሚሊ ሜትር መድፍ ከሩሲያ አዘዙ። ለእነዚህም ሙሉ ክፍያ ወዲያውኑ ፈጸሙ። 8 ሱ-35 እና 16 ኤምአይ-35 ቦምብ ጣይ አውሮፕላኖችን ለመግዛትም ተስማሙና የሚከፍሉት ገንዘብ ስላልነበራቸው ሳይገዛ ቀረ። ኦራሎቹ ቶሎ አልደረሱላቸውም። 8 ወራት ገደማ ቆይተዋል። መድፎቹ ግን ነሐሴ ላይ ከ2 ወር በኋላ ገቡ። ጦር መሳሪያ እንደ አስቤዛ የሚገዛው ብልጽግና ሰኔ 24 ይህንን ግዢ ፈጽሞ እንደገና ከ3 ቀናት በኋላ ሰኔ 27 2013 ወደ አዘርባጃንና ሰርቢያ ቀና። በዚህም መሰረት በዚያ በሰኔ 27 ቀን 65000 ክላሽ ከአዘርባጃንና ከሰርቢያ ገዛ። 1500 ዶሽቃ፣ 1500 መትረየስ፣ 1500 አርፒጂ፣ 1000 ስናይፐር፣ 44 ዙ 23 10 ባለ 177 ሚሊ ሜትር መድፍ ከአዘርባጃን ገበያ አከለበት። በዚያው በሰኔ ወር ከእስራኤል ብዛታቸውና ዋጋቸው በውል ያልተለየ የሬዲዮ መሳሪያዎችንም ገዝተዋል። እነዚህ ግዢዎች በኮንትሮባንድ ዋጋ የተከፈለባቸው ናቸው። ብርሃኑ ጁላ፣ አብዱራህማን እስማኤል፣ አለምሸት ደግፌና ይልማ መርዳሳ የሻቢያ ሰዎችን የደላላነት ኮሚሽን የጦር መሳሪያውንም ወጪ ገንዘብ በሻንጣ ወስደው የከፈሉ ሰዎች ናቸው። ሰኔ 24 2013 ዓ.ም የቦምብ ጣይ አውሮፕላኖችን ለመሸጥ ተስማምቶ የነበረው የሩሲያ መንግስት ገንዘቡን እጅ በእጅ ፈልገዋለሁ በማለቱ ምክንያት ሳያቀርብ ቢቀርም ብልጽግናዎች ግን እንደገና ከሳምንት በኋላ ሌላ ጥያቄ ይዘውለት ቀርበዋል። ለሞስኮቭ መንግስት የቀረበው ጥያቄ የ2 ቢሊዮን ዶላር መሳሪያ ሽጡልን የሚል ነበር። ሩሲያም ተስማማች። ግን 20%ቱን ቅድሚያ ክፍያ ፈልጋለሁ አለች። ይህንን 20% አስቀድሞ መክፈል ያልቻለው የብልጽግናው መንግስት ደግሞ ቡና በጥሬው ልስጣችሁና መሳሪያውን ስጡኝ አለ። ሩሲያ ግን ጥሬ ገንዘብ እንጂ ጥሬ ቡና አልፈልግም በማለት በአቋሟ ጸናች። እናም ሳይገዛ ቀረ። ከዚያ በኋላ ነሐሴ 22 2013 5 ጊዜ የቱርክ አየር መንገድ ከአዘርባጃንና ከቱርክ የተገዙትን ጦር መሳሪያዎች አዲስ አበባ ወስዶ አራገፈ። እንደ ውሃ ቀጂ አዘርባጃን የሚመላለሰው የብልጽግናው መንግስት የጠመንጃ ፍላጎት ግን አሁንም እርካታ አልተሰማውም። ኢትዮጵያውያን አዲስ ዓመት በሚቀበሉበት አገራችንን ሰላም ያድርግልን የሚል መልእክት በሚለዋወጡበት መስከረም 1 2014 ዕለትም ከአዘርባጃን ብቻ 1500 ዶሽቃ፣ 1500 ብሬን፣ 15000 ክላሽ፣ 22 ዙ 23 እንደገና ገዛ። ከ8 ቀናት በኋላ ማለትም መስከረም 9 2014 ደግሞ በዚያው በአዘርባጃን ገበያ ሄዶ 109 ኮንቴነር የዶሽቃ የዙ 23 የመትረየስና መሰል መሳሪያዎች ተተኳሽ ወይም ጥይት ገዝቶ ተመለሰ። መሳሪያን እንደ ከረሚላ በየሰለስቱ የሚገዛው ብልጽግና መስከረም 12 ደግሞ ከቻይና 4 የዊንግ ሎንግ ዋን ድሮኖችን ሸመተ።
አሁንም ከ7 ቀናት በኋላ መስከረም 19 2014 $7 ሚሊዮን ከቻይና የሬዲዮ መገናኛዎችን ገዝቶ ተመለሰ። ከአንድ ወር በኋላ ጥቅምት 19 2014 ደግሞ እያንዳንዳቸው $280,000 የተከፈለባቸው 50 ሚሳኤል ሮኬት ገዝቶ ከቻይና ዳሊያን ኤርፖርት በኢትዮጵያ አየር መንገድ ወደ አዲስ አበባ አጓጉዟል። ይህ ከሆነ ከ7 ቀናት በኋላ ጥቅምት 16 2014 ደግሞ 15,000 ክላሽ ከሩሲያ የሸመተ ሲሆን ከአዘርባይጃን 85,000 ክላሽ፣ 1500 መትረየስ፣ 1000 ስናይፐር ገዝቷል። ከ3 ቀናት በኋላ ጥቅምት 29 በዚያው በ2014 የዊንግ ሎንግ 1 የድሮን ተተኳሽ በአቡዳቢ ካርጎ በዱባይ በኩል አድርጎ አዲስ አበባ ገብቷል። በማግስቱ የጦር መሳሪያና የተተኳሽ ጭና ስትጓጓዝ የነበረች አንድ መርከብ የጠፋችባቸው ብልጽግናዎች በዚያን ዕለት ጥቅምት 30 2014 21 ዙ 23 10 ባለ 107 ሚሜ ሃውትዘር 100 ሃይሉክስ ከሳውዲ አረቢያ አስገብተዋል። የጠፋችው መርከብ ዕጣ ፈንታ ምን ሆነ? የያዘችው ጦር መሳሪያ ምን ነበር? የሚለውን ለማወቅ ያደረግነው ጥረት ግን አልተሳካም። የሆነው ሆኖ የብልጽግናዎች መንግስት ግዢ በተለይ በህዳርና ታህሳስ 2014 ጋብ ያለ ሲሆን እንደገና የመሸመት አመላቸው ያገረሸው ጥር ላይ ነው። ጥር 15 2014 ወደ ሞስኮ ያቀናው የመከላከያ ልዑክ 10 ባለ 107 ሚሜ ሮኬት፣ 10 ዙ 23፣ 44 አርፒጂ ቪ2፣ 150 ዶሽካ፣ 1300 ፒኬኤም መትረየስ፣ 820 ስናይፐር፣ 15000 ኤኬ 103 ክላሽንጎቭ ከሩሲያ ገዝቶ ተመልሷል። ልዑኩ እግረ መንገዱንም ወደዚያች የሻቢያ ደላላዎች ወደ አስተዋወቁት አዘርባይጃን አቅንቶ 48000 ኤኬ 103 የተሰኘውን ክላሽንኮቭ በዚህ ዕለት ገዝቷል። እንዲህ እያልን ብንዘረዝር በኢትዮጵያውያን ሀብት ተገዝቶ በኢትዮጵያውያን ነፍሰ ጡሮችና እናቶች፣ ህፃናትና ወጣቶች ገላ ላይ የተከሰከሱ አያሌ የጦር መሳሪያዎችን እናገኛለን። የሌባን መዋያ ሌባ ያውቃታል እንዲል ሀገረኛው ብሂል ሻቢያ ከብልጽግና ጋር ከተጣላ በኋላ ከአዘርባይጃን ተነስተው ወደ ጅቡቲ ወደብ ሲጓዙ የነበሩ የጦር መሳሪያ የጫኑ መርከቦችን ጠልፎ አስቀርቷል። 3ቱ መርከቦችም ክላሽ፣ ስናይፐር፣ ሞርታር፣ ዙ 23፣ ዶሽቃ፣ መትረየስ እንዲሁም የድሮን የመድፍና የታንክ ተተኳሽ የጫኑ እንደነበሩ ኢትዮፎረም ከመከላከያ ምንጮቹ አረጋግጧል። ይህን ለማስመለስ ብዙ አማላጅ የላከው ብልጽግና አልሳካ ሲለው ሻቢያዎች ወይ ከእናንተ ጋር ከተለያየን በኋላ በ2015 ዓ.ም አዲስ የተተኳሽ ማምረቻ እንደገነባሁ እወቁ የሚል መልእክት ያለው ውሸት ትናንት አሰራጭቷል። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ይህ ጥንቅቅ ያለ ውሸት ነው። በ2015 ተከል ነው ያሉት የሆሚቾ አሚኒሽን ኢንጂነሪንግ ኢንዱስትሪ ገና በ1979 ዓ.ም የተገነባ ነው። ያኔ ስሙ ታጠቅ ኢንጂነሪንግ ፋብሪካ የሚል ስም ነበረው። የሞርታር ጥይቶችን በማምረት የጀመረው ይህ ፋብሪካ በኋላ ላይ የረዥም ርቀት ተተኳሾችን እስከ ማምረት ደርሷል። በሜቴክ ስር እንዲጠቃለል ከሆነበት ከ2000 ዓ.ም ጀምሮ ደግሞ ስሙም ሆሚቾ አሚኒሽን ኢንጂነሪንግ ተብሎ ጦር ተተኳሾችን ብቻ ሳይሆን መሳሪያዎችን ሲያመርት የቆየ እንጂ ጠቅላይ ሚኒስትሩ እንዳሉት በ2015 ዓ.ም የተገነባ አይደለም። ለዚህ ደግሞ ከ11 ዓመታት በፊት ታህሳስ 2006 ዓ.ም ላይ ሜቴክ በኢቲቪ ባሰራጨው ዶክመንተሪ ላይ ሆሚቾ የተተኳሽ ማምረቻ ኢንዱስትሪ ተብሎ የሚጠራው ፋብሪካ የሚያመርታቸው በሚል የቀረበውን በእማኝነት እንመልከት። ይህንን ከ1979 ዓ.ም ጀምሮ ስራ ላይ የኖረን ፋብሪካ በ2015 ዓ.ም አቆምኩት የሚሉት ጠቅላይ ሚኒስትሩ እንዲህ ያለ ጥንቅቅ ያለ ውሸት መዋሸታቸውን የሚጠቁመን የፊልድ ማርሻሉ ንግግርም ነው። ፊልድ ማርሻል ብርሃኑ ጁላ ምክንያቱ ባይታወቅም በዚህ ጉዳይ ላይ መዋሸትን አልወደዱም። ይልቁንም ፋብሪካው የነበረና የቆየ መሆኑን አምነው አሻሻል ነው በማለት ያለቃቸውን ንግግር ያስተባብሉታል። የምታዩትና የታየ ያለውን ኢንዱስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ ነው ስራ ጀምሯል። እነዚህ ሼዶች ድሮም ነበሩ፣ ሼዶቹ ነበሩ፣ ግን የወደሙ የቆሸሹ ሰው መጥቶ ሊያያቸው የሚጠየፋቸው ናቸው። አሁን እንደማንኛውም የዘመኑ ኢንዱስትሪ ተቀይሯል። ፊልድ ማርሻል ብርሃኑ በዚህ ጉዳይ ላይ አልዋሹም። ይህ የሆሚቾ ጥይት ፋብሪካ በ1979 የተገነባ በመሆኑና የኢህአዴግ መንግስት ለጦርነትና ሰራዊት ጋጋታ ሳይሆን ለትምህርትና ጤና ተቋማት መስፋፋት የሚተጋ ስለነበር ተጨማሪ ሀብት ስላላወጣበት የማምረቻ ማሽኖቹ አርጅተው ነበር የሚሉ አንድ የመከላከያ የስራ ኃላፊ አዲስና ዘመናዊ ማሽን ገጥመንለታል ይላሉ። ይህ አዲስ ማሽን ግን ገና ዝግጅት ላይ ያለ እንጂ ጠቅላይ ሚኒስትር አብይ እንዳሉት እያመረተ ለውጭ መንግስታትም የሚሸጥ አይደለም።
የተያዘው ዓመት ማጠናቀቂያ ላይ ማምረት ይጀምራል ተብሎ የሚጠበቀው ይህ ማሽን በወር 250 ሺህ ጥይት የማምረት አቅም እንዲኖረው ተደርጎ ተሻሽሏልም ተብሏል። ዓላማው ጥይት የማምረት ብቻ ቢሆንም ጠቅላይ ሚኒስትሩ ግን አሁንም ተጨማሪ ውሸት ያክሉበትና ፋብሪካው ያልተሰጠውን ኃላፊነት ያልተፈጠረበትን ምክንያት ጠቅሰው ታንክና ስናይፐር ዶሽቃም ያመርታል ይላሉ። ፊልድ ማርሻሉ ግን ይህ ፋብሪካ ስራው ጥይት ማምረት መሆኑን ይናገራሉ። ጎን ለጎን እንመልከታቸው። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች የማምረት አቅም ያለው ፋብሪካ ገንብታለች። ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ እነሆ ስራ ጀምሯል። ታንክና ዶሽቃ እናመርታለን የሚለውና የታንክና ዶሽቃ ጥይት እናመርታለን የሚለው እጅግ በጣም የተለያዩ መሆናቸውን የሚያውቁት ፊልድ ማርሻሉ የሆሚቾ ፋብሪካ ዋና ስራው ተተኳሽ ማምረት መሆኑን አብራርተዋል። ጠቅላይ ሚኒስትሩ ግን በተለመደው አኳኋን ቀጥፈዋል። ጥይት አምርቶልን ለበርካታ ሀገራት ሸጠናልም ይላሉ። ፊልድ ማርሻሉ የጠቅላይ ሚኒስትሩን ንግግር አይጋሩትም። ፋብሪካው ጥይት እንዲያመርት አፕግሬድ መደረጉን፣ ይህ ምርት ደግሞ ለውጭ ሀገራትም ሊሸጥ እንደሚችል የወደፊት ተስፋ እንዳለ ይናገራሉ። በእርግጥም ብርሃኑ ጁላ ልክ ናቸው። አዲሱ ማሽን በሚያመርተው ምርት ጥይት ተሸጦ ገንዘብ የማግኘት እቅድ ያለ ቢሆንም ከዚህ ተቋም ተተኳሽ የገዛም ሆነ ሊገዛ ውል ያሰረ የለም። ተሻሽሎ የተገጠመው ማሽን ገና በሙሉ አቅሙ ማምረት የሚጀምረው በተያዘው መጨረሻ ዓመት ነው። ጠቅላይ ሚኒስትሩ ግን ቀሚስ በለበሰው ውሸታቸው ፋብሪካው አምርቶ መሸጥ ጀመረ ይላሉ። ይህንን ሁሉ ያደረግነው በ2 ዓመት ነው በማለትም ከሻቢያ ጋር ከተጣሉ ወዲህ አዲስ ስራ የሰሩ በማስመሰል የአስመራ ሽማግሌዎች ሆይ እናንተ የማታውቁትና ያላሳየኋችሁ አቅም አለኝ የሚል መልእክት ያስተላልፋሉ። እና በጣም በአጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይህ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። በዚያ የጫጉላ ሰሞን ከተሰሩ ባንዳዊ ተግባራት መካከል ለኢሳያስ አፈወርቂ የኢትዮጵያን ጓዳ ጎድጓዳ ገላልጦ ማሳየት አንዱ ነበር። አየር ኃይሉንም ምድር ጦሩንም ምርቱንም ግብአቱንም እያዞሩ ያሳዩት ጠቅላይ ሚኒስትሩ እሳቸው ግን አስመራ ሄደው እንኳን የኤርትራን ወታደራዊ ተቋማት የመከላከያ ሚኒስትሩንም ህንፃ አሻግረው እንዲመለከቱ አልተፈቀደላቸውም። አሁን እየጣሩ ያሉት ደግሞ ከሻቢያ ባለስልጣናት ከተራራቁና ከተጣሉ በኋላ አዲስ አቅም እንደገነቡ ለማሳየት ነው። ሻቢያዎች ደግሞ ተጨማሪ የጦር መሳሪያ አይኖርህም በሚልም ጭምር ከአዘርባጃን የሚጓጓዝን መሳሪያ ዘርፈው ያስቀራሉ። ጥያቄው ኢትዮጵያ ይህንን ያህል ተተኳሽና መተኮሻ ካመረተችና ኤክስፖርትም ካደረገች ለምን ከ3 ወር በፊት ከአዘርባጃን ገዝታችሁ ስታጓጉዙ ተያዛችሁ? በሻቢያ ስለምን ተዘረፈባችሁ የሚለው ነው። ለዚህ ግን ብልጽግናዎች መልስ የላቸውም። ከዚያ ይልቅ ጠቅላይ ሚኒስትሩ በኢትዮጵያ ውስጥ የነበረውን የትጥቅና ጥይት የማምረት የቆየ ልምድ ሙከራ ነው፣ ይህንን እውን ያደረግኩት እኔ ነኝ በማለት ሌላ ውሸት ሲናገሩ እናገኛቸዋለን። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። ይህ ንግግራቸው እውነት ነው ወይ? በእርግጥም ኢትዮጵያ ውስጥ የነበረው መሳሪያና ጥይት የማምረት ተግባር ሙከራ ተብሎ የሚገለጽ ነው ወይ የሚለውን እንመርምር። በእርግጥ ጦር መሳሪያ ማምረት በኢትዮጵያ ውስጥ የተጀመረው በቀዳማዊ ኃይለሥላሴ ዘመን ሲሆን ህብረት ማሽን የተባለውና እንደ አውሮፓውያን አቆጣጠር ግንቦት 5 1953 ወደ ስራ የገባው ድርጅት ከነዚህ ውስጥ አንዱ ነው። ቀላል መሳሪያና ጥይት በማምረት የሚታወቀውን ይህንን ድርጅት ደርግ በ1976 ዓ.ም አስፋፍቶት የከባድና ቀላል መሳሪያ ጥይቶችን፣ ትጥቆችንና የመጠገኛ መሳሪያዎችን እንዲያመርት አድርጎታል። በደርግ ዘመን የነበረውን የጦር መሳሪያ የምርት ሂደት ጠቅላይ ሚኒስትር አብይ እንዳሉት ሙከራ ሳይሆን ከፍተኛ መጠን የነበረው መሆኑን ለማየት የቀደሙትን መንግስታት መከላከያዎች በሚገባ የሚተነትነው የፋንታሁን አየለ ዘኢትዮጵያ አርሚ መጽሐፍ ውስጥ መረጃዎችን ስንፈልግ ገጽ 50 ላይ እንዲህ ሲል እናገኘዋለን። ሰሜን ኮሪያ ኢትዮጵያ በርካታ የጦር መሳሪያ ማምረቻ ፋብሪካዎች እንዲኖሯት ታግዛለች። ከነዚህ ውስጥ ጋፋት ኢንጂነሪንግ አንዱ ነው። ይህ በ1981 የተሰራ ፋብሪካ በአመት ከ20 ሺህ በላይ ጠመንጃና 1400 ቀላል መሳሪያዎችን የሚያመርት ነበር። ይህንን ለመገንባት 59 ሚሊዮን ዶላር ወጪ ተደርጓል። ሰሜን ኮሪያ ለኢትዮጵያ የገነባችው ሁለተኛው ፋብሪካ ጉደር ከተማ ላይ የሚገኘው ሆርማት ፕሮጀክት ሲሆን ከ60 እስከ 122 ሚሊ ሜትር ለሚደርሱ ሞርታሮች በአመት 310 ሺህ ጥይት የማምረት አቅም ያለው 125 ሚሊዮን ዶላርም ወጪ የተደረገበት ነው እያለ የሚቀጥለው ይህ መጽሐፍ በሶቪየት ህብረት እገዛም የተገነቡ የመሳሪያ ማምረቻ ፋብሪካዎች እንደነበሩ፣ ኢትዮጵያ ከታንክ እስከ ጸረ ታንክ ድረስ መስራት እንደቻለችም ይገልጻል። ይህ የምርት አቅም ደግሞ ጠቅላይ ሚኒስትሩ ሙከራ ብለው እንዳቃለሉት ያለ ሳይሆን ከሀገሪቱ ኢኮኖሚያዊ አቅም አንጻር እጅግ ብዙ የሚባል ነው። በእርግጥ ይህንን ጉዳይ ራሳቸው ኮሎኔል መንግስቱ ኃይለማርያምም በወቅቱ ገልጸውት ነበር። የሚያስፈልገውን መሰረት ጥለን ቴክኖሎጂውን ዘርግተን ማምረት ጀምረናል። በዜና ሰምታችሁ እንደሆነ የጋፋት ኢንጂነሪንግ ኢንዱስትሪ ባለፈው ዓመት ተከፍቷል። በቅርብ ጊዜ ውስጥ ደግሞ የታጠቅ ኢንጂነሪንግ ኢንዱስትሪ በቅርብ ጊዜ ውስጥ ይከፈታል። ይሄ በመሳሪያ በኩል ከነፍስ ወከፍ ወታደር ጠመንጃ ጀምሮ የተለያዩ መድፎች
ሚዲየም ሬንጅ ያላቸው ዛሬ እነ ኢራክ የሚመጻደቁባቸው አይነት ሮኬቶች፣ የአውሮፕላን ቦምቦች መስራት ተዘጋጅተናል። ይህ እንግዲህ ከ30 ዓመታት በፊት የነበረ የኢትዮጵያ እውነት ነው። የዘንድሮ ጠቅላይ ሚኒስትር ግን ይህንን ሙከራ ሲሉ ያሳንሱታል። የሚያስገርመው ነገር ኮሎኔል መንግስቱ ታጠቅ ኢንጂነሪንግ ሲሉ የጠሩትና በቅርብ ጊዜ የታጠቅ ኢንጂነሪንግ ኢንዱስትሪ ይከፈታል ያሉለት ፋብሪካ ትናንት ጠቅላይ ሚኒስትር አብይ የጎበኙት ሆሚቾ አሙኒሽን ኢንዱስትሪ ነው። ስሙን እየቀያየረ አስተዳደሩንም እየለዋወጠ በመጣው በዚህ ተቋም ውስጥ ቆመው ነው እንግዲህ ጠቅላይ ሚኒስትሩ ዘንድሮ የተከፈተ አድርገው የሚናገሩት። በኢትዮጵያውያን ገላና ሀብት ላይ የሚተኮስን ብረት ሲገዙ ከርመው ሻቢያ ሲነጥቃቸው ደግሞ አንተ የማታውቀው አቅም አለኝ ለማለት ፊታቸው በደስታ የፈካ መስለው ሚስታቸውንና ጄኔራሎቻቸውን ይዘው የተገኙት ጠቅላይ ሚኒስትሩ 7 ትልልቅ ውሸቶችን በተናገሩበት የ6 ደቂቃው ንግግራቸው ቢያንስ 3 ጊዜ ይህ ፋብሪካ የተገነባው ባለፈው 2 ዓመት ነው የሚለውን በአጽንኦት ሲናገሩ ተሰምተዋል። ከሻቢያ ከተፋታን በኋላ አዲስ አቅም እየገነባን ነው ነገሩ። መልካም ሁሉ በመመኘት በዚሁ እንሰናበታለን።